ሕይወታችሁን እስከ መጨረሻው ድረስ ለመቀየር ከፈለጋችሁ አሁን የምነግራችሁን 5 ነገሮች አድርጉ። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ ለእናንተ ይጠቅማና ያስተምራን ያልኩትን 5 ወሳኝ ነገሮች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ እዩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሌላ ሰው ይዳረስ ዘንድ ቻናሉን ላይክ ሼር እያደረጋችሁ ለብዙ አዳርሱ። የመጀመሪያው እቅድ ማውጣት። እቅድ ማውጣት ስንል ሕይወታችሁ በእድል አይወሰንምና በቁጥጥር ስር ለመዋል እቅድ ማውጣት ይጠበቅባችኋል። ሁለተኛው 2 እቅዶችን ብቻ ማውጣት ይኖርባችኋል። ያ ማለት የመጀመሪያው ከ6 ወር እስከ 12 ወር ውስጥ ልታሳኩት የምትችሉት እቅድ ሊሆን ይገባል። አንደኛው የግል እቅድ። የግል እቅድ ስንል ስፖርት መስራት፣ ትዳር፣ ቤተሰብና ራስን ማሳደግ ሊሆን ይችላል። ሁለተኛው ደግሞ የስራ እቅድ። የስራ እቅድ ስንል ገቢያችሁን ማሳደግ፣ የገንዘብ እቅድ እና የግል ስራ የመጀመር እቅድ ሊሆን ይችላል። ሶስተኛው ደግሞ ምክንያት ማስቀመጥ። ምክንያት አስቀምጡ ሲባል ለእቅዳችሁ በቂ ምክንያት አስቀምጡ። የሰው ልጅ የስኬት ደረጃ በቀጥታ ከምክንያቱና ከጥንካሬው ጋር ይገናኛል። አራተኛው መሰናክላችሁን ማስወገድ። ከዚህ በፊት መሰናክል የሆነባችሁ ነገር ምንድን ነው የሚለውን በማሰብ እንዲሁም ከዚህ በኋላስ በማስወገድ ይችላሉ የሚለውን ማሰብ ይኖርባችኋል። አምስተኛና የመጨረሻው የተለየ ነገር ማድረግ። እቅዳችሁን ለማሳካት እስከዛሬ ከምታደርጉት የተለየ ማድረግ ያለባችሁ ነገር ምን አለ? ስለዚህ ሕይወታችሁን ለመቀየር ስንል አሁን የነገሯችሁን 5 ነገሮች ማድረግ ይጠበቅባችኋል። ደግሞም እርግጠኛ ነኝ እነዚህን ከተገበራችሁ በቅርብ ቀን ለውጥ ማምጣት ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።